ሄሎ። አዎ አሹ ዲሽ ነው። ምን የቲቪ ስንት ቁጥር ላይ ነው? ሪሞት በቅርብ አለ? አሪፍ። በቃ ሪሞቱን አንሳው። ቀይ በተኗ ትታያለች። እሷን ተጫናት። ጫን በላት። ሙሉ ለሙሉ ዘጋ። አሪፍ። በል ቤትህን ዘግተህ ወደ ስራ ሄድ። እኔ አልቻልኩም። በቃ እኔ ምርር ነው ያለኝ። በምክንያት እኮ ነው ብሶተኛም ሆነ ገና ለገና 2-3 ስራ መጣላቸው ከስተመር አገኙ ብሎ አይደል እንደ አከራያችን የቤት ኪራይ እየጨመረ እኮ ነው። ጨምሬያለሁ አለኝ እኮ ከሚቀጥለው ወር ጨምሮ ትጨምራላችኋል። እሱ አይደለም ደግሞ እኔ ከሁሉ ያበሳጭ እሱ አይደለም። ይሄ ላይኛው ማነው ተሰማልሽ ቤቱ እኛን ከገበያ አውጥቶ እንዳለ አካባቢውን ስራ በራሱ ሊቆጣጠር እየፈለገ ነው። ከቅርብ ሰው ከታማኝ ምንጭ ነው ያገኘው። አሁን ምርር እያለኝ ነው እንዴ! ውየኛ ህዝብ አረ እንለያለን። እኛም የምናነባው ወደ ውስጥ ነውና ማንም የውጭ ችግራችንን የሚያቅልን የሚረዳን የለም። ወንድሜ ጉዞአችን ለዶፍ ነውና ካፊያን አንፈራ። አንድ ልጅ ሰቅየላት አይደል እንዴ ሂሳቤን አምጪ ስላት ሊለያይ ነው እንጂ ስፋቱ ጥበቱ ሽንቁር አልባ ኗሪ የለም በምድሪቱ አላለችው። ሂሳብ ስላልኳት ብቻ ሽንቁራ በቃ ሜዴ ነው ሸነቋቆረው። ይሄ ነው የምትሄደው? እንትና ብርቱካን በል ቶሎ ደርሰና ፈልጋለሁ። አንተ እውነትህን ነበር። ምኑን? ይኸው ከሜሪ ጋር የተለያዩባትን ቀን ሁሌም ትዘከራት ነው። ለምን? የሜሪን እውነተኛ ማንነቷን ያረጋገጥኩባት ቀን ስለሆነች ነው። የምርህ ነው? በእርግጥ እኮ ምን ይባላል መሰለህ፣ ሁሉም ማዕበሎች ወደ ህይወታችን የሚመጡት ያናውጡ መንገዳችንን ሊጠርጉ ነው እንጂ ሲል ሰምተው አታውቅም? አሹ አይደለሁ አሻ ግን ጥሩ ነው እንኳን ከሜሪ ጋር ተለያየ። እኔ ግን ተቃጠል ደውል ወይኔ ፍርቻ ምን አይነት አንተን ያገኛል አልኩ ብሶተኛ ነው ትባል። ምንም የሚጥለው ነገር የለም። አሁን ይህንኑ ይሰራል ብሎ ነው የሚያመጡት። ደፍሬ ፍቅር የለም ልገልጽላት ሂጂ ፈርቼ እመለሳለሁ። አንዳንዴ እኮ ፍርሃት ያለው እኮ ሁላችንም እንፈራለን። ማለት ፍርሃት እኮ አይደለም ያው አለ አይደል? ምን አለ መሰለህ በመለፍለፍ ከተደበቀ ትንሽ መውደድ ይልቅ በዝምታ በልብ ውስጥ የተቀበረ ጥልቅ ፍቅር ትልቅ አቅም እና
እናማ ሜሪን ተዋት፣ አትጠቅም። እኔንም እየመጣ ብሶተኛ አታድርግ። አንተ ረፍ እሱ እንዳለ እኔ የምልህ አንተም አሹም ብዙ ጓደኛ የለም። ለምንድን ነው? እንግዲህ አንተም ወደፊት ማሰብ ስትጀምር የጓደኛ ቁጥር ይቀንሳል ማለት። አሁን ማሰብ አትችልም እያልከኝ? ለዛ አልኩህ እንዴ? ካልኩም እንግዲህ እንደተረዳ አስበው። ግን ምን ሆናል ዛሬ? እንዴት እዚህ ተገኘ? እኔ ነኝ ጥፋተኛው። ኧረ ይበለኝ። ምን ነው? ምን ያላረኩላት ነገር አለ? በእናትህ ለማ ለሜሪ ነዋ። ለእኔ ሳላደርግ እኮ ነው ለእሷ ማለት ነው። እና እሱ ነው ጥፋት ማለት መጀመሪያ ለራስህ ሳትሆን ለእሷ ለማድረግ መሞከር። ብትችል መጀመሪያ ለራስህ ለፈጣሪ ክብር ካለህ ያኔ ትከበራለህ። ስለዚህ መጀመሪያ ለማን ማድረግ ያለብህ? ከዛስ ለሜሪ። አረ ሜሪን ተዋት፣ አትሆንም እሷ ልጅ። እሺ በቃ ሜሪ ከዚህ በኋላ የለችም። ጭራሽ ልደውልላት እንዴ? ሊመኝ ወይኔ ሰው አሹ ይህ ሜሪ ይላል እንዴ? ህይወት መሪው የዞረበት የኔ ነው። ማንን ነው? ድሪልን ነው። ያው እንደለመደው እንግዲህ ሜሪ ጋር ሄደው ይሆናል። ምን ብናደርገው ነው የሚሻለው? ይልጅ አንድ ስራ አስተካክሎ የማይሰር ለሴት ስለራሱ ናፍሶ ይኖርባል። ምን ታደርገዋለህ እንግዲህ። ግን እኮ እሱ ይሻላል አሹ፣ በእውነት እሱ ይሻላል ማለት አሁን እኔ የምኖረው ኑሮ ነው። እኔ ግን ያልገባኝ ነገር ማለት ነው ምን አጥተህ ነው ግን እንደዚህ የምታማርረው? ምን አለኝና ላመስግን? ምን አለኝ? አዎ ምን አለኝ? ያኔ ሲኖረኝ አመሰግናለሁ። ሲኖረኝ ነው ወዳጄ። ሲኖርህ በሰማይ መንገድ አለ፣ የሰማያዊ ግረም በባህር ውስጥም መንገድ አለ። አየህ የማማረር ያንተ ማማረር መፍትሄ ነው። አታማርሩ ብለው ለዚህ ነው። እስቲ ካልኪውን አምጣው እዚህ ለሚገጠመው ምን አይነት ደነዝ ነህ አንተ? ግድ በጥፊ ማቃጠል ነበር። ካልኪና ብሬከር አትለይም? ፈተና ምን ትገተራለህ? ጀነዝ ካልኪ ማለት ይሄ ነው። ይሄ እንዴት እዚህ ያኛው ብሬከር እዚህ ላይ አይገጠም? እንዴት አስበህ ነው? ካልኪ ይሄ ከምን አይነት ሰው ነው? መፍቻ አምጣ ሂድና።
ይሄ ይፈታዋል። ይሄን ይፈታዋል። ይሄ ይፈታዋል። አንተ ፍጠን፣ ፍላት መፍቻ ይዘህ ነው። አፍት ነው። ዛሬ አንተ ተብለሃል። ምን ነው? ልክ የዛሬ ሳምንት ነበር ሜሪ እኔ እናንተ አብረን መሆን አንችልም ያለች። እናማ ማንንም ማመን እንደሌለብኝ ያወቁባት ቀን ስለሆነች በጣም ደስ እንደ ደካማዎች ስትሆን ከደስታ ቀን ይልቅ የሀዘን ቀን መቁጠር ትጀምራለህ። ሜሪ ደወለች። ስም ከመላት አንስቼ ላስተምራት። የኔ ቆንጆ እንዴት እንደናፈቅሽኝ! ወይኔ እኔስ ብትይ ራሹ ምንም ስራ መስራት አልተቻለም። ድሪሉን ይዞ ይዞራል። ምን ሆነች? ምን ማለት ነው? ስታዩ ግን አይመስልም። በእርግጥ የሚወራ እልፍ ነገር አለ፣ ግን ትንፍሽ አለ። ስብራታችንና ቁስላችን እንዲታይብን ብለን እናማ ደስታችንን ማዘናችንን በሆዳችን ይዘን ያችን የማስመሰል ፈገግታችንን ፈገግ እያልን ይህንን ህዝብ እንሸውደዋል። አረ ድሪ አረ ተአምር ነው። ከዚህ በኋላ አንሶላ እንነጥፋለን። ምን ሆናችኋል? እኔ ምንም አልሆንኩም፣ ግን ቀን ሙሉ ስልኬን ስላልጠራ ምን ሆኖ ነው ብዬ ትንሽ አሳስቦኛል። ድሪለስ እባክህ ዛሬ ከፍቶ የሰውዬ ቀን ሙሉ ከፍቶኛል ሲል ነው እንዴ? አንተ ብሶቴን አታምጣው። ምን ሆነ ነው? ሜሪ ልቤን ሰብረዋለች። ድጋሚ ሜሪ? አሁን ተለያየን አላልክም ነበር እንዴ? ተጣላ። አሁን በቀደም በመለያየት ውስጥ ትደሰት አልነበረም እንዴ? ከመለያየቱ አልፎ በመለያየቱ እየተደሰተ ነበር እኮ። ቆዳታ ናምሲ ናፍቃ ነው አይደለም? እና ቅድም ደወለችልኝ። እሺ ታረቀ። እና በምንድን ነው የተከፋው? የቴሌግራም ፒክቸሯ ላይ የኔን ፎቶ አንስታ ሲንግልነቴን ወደድኩት የሚል ፒክቸር አለጠፈችም። ካፕል ነበረች እንዴ? ምን አውቂ እና ይሄን ልብ አይሰብርም? ይኸውልህ ድሪስ፣ ለመጨረሻ ጊዜ አንድ ነገር ልንገርህ። ማንኛችንም ብንሆን በሙሉ ልባችን አይደለም ያለነው። ገባህ? ሁሉም ሙሉ አካል እንጂ ሙሉ ልብ ያለው የለም አይደል? ዳሹ? አዎ፣ ልብ መሰበር ጥሩ ነው። እንዴት? ወንድ ልጅ ልቡ ሲሰበር አእምሮ መስራት ይጀምራል። ምን ማለት ነው?
ወንድ ልጅ ሲሰበር ልቡ ወንድ ልጅ ልቡ ሲሰበር አእምሮ መስራት ይጀምራል። ሴት ልጅስ ልቧ ሲሰበር ሴት ልጅ በቀለኛና ተጠራጣሪ ትሆናለች። ሜሪ ትቅርብህ፣ ግድ የለህም አታስፈልግም። ግን እኮ ወዳታለሁ። አራፈር ብላ አንተስ እንደው አንተ ጥፋት ነው አንተና ልብ የሰጠኸው። እናንተ ምን አለባችሁ? ታገኛላችሁ፣ ትሰራላችሁ፣ ትበላላችሁ። የሆነ ትንሽዬ ነገር እንትን ሲመጣ እናንተ ደግሞ ዛሬ ምን ሆነ? አይሆን በቃ ካሁን በኋላ መቼም ይቅርታ አታደርግልኝ። እንደለመድከው ደግሞ ሄዳ አንዷን ስቶቭና ምጣዳን እንደመጣ እባክህ አይደለም። እና ምንድን ነው ሜሪን የማይሆን ውሸት ዋሻት። ምን ብለህ? ያው ስራ ነው ብያቸው ይሄዳሉ። ከዛ በኋላ ሲመለስ ደግሞ መብራት በቃ አሁን እመጣለሁ። አሁን በግብዳው ተሳሳተ። ሜሪ ሰፈሯት ሮባ ታክሲ በቃ ከኔ ጋር ለስራ ትሄዳለህ። ካራ ተነስ። እንዴ ተነስ። بدرجيون